እኔስ ብዬ ነበር እበላለው ዶሮ እድሜ ለደሞዜ ፈተውኝ በሽሮ ኤራ ሰብስክራይብ አድርጉ ሼር አድርጉ ላይክ አድርጉ ፈላዘንድሮ ፖለቲካ ተናገርክ አትበሉኝና በዚሁ ከቀጠልን ራሳችንን አፍጋኒስታን ነው ማለት ጉዞ በባህር ነው ወይስ በበረሃ? እናንተ ምን ነክቷቸዋል? ጭራሽ ስደት ምን ይገርማል? ሰው እኮ እንደ ጉድ እየሞተ ነው። እሱማ ልክ ብላል። ለዛውም እንደ ከብት እየታረደ ግን የላችሁም። ያው ዝናብም እያዘነበና ፓርክም እየገነባን ነው። ምን አልከ? ዝናቡ ቢቀድምልን ህዝቡ ይደርሳል። ዝናቡ ያኔ ህዝቡ ይመርጣል ከልቡ። ገና መቸመቸ ቀና ያወጣል። በግብጽ በሱዳንም ትሰደዳለህ። ደሞዝ ያምደ ክብር አይሰጡ ደሞዝ ያምደ ክብር አይኖር ክብርን አናስፈጭም ጤፍም አንድ ክንበርበሬ አናስፈጭም ጤፍም አንድ ክንበርበሬ አንበጣዋን ትብላ ያጭማላም ትየብጃል። ይሄ ሮንግ ወንጌል ነው። እነ ዮናታን ክሬት ያደረጉት ወንጌል ነው። ይሄ የነ ዮናታን ዘመን ወንጌል ነው። ይሄ በእድሜ የከፋፈለ ወንጌል፣ በዘር በቋንቋ የከፋፈለ ወንጌል። ፖለቲካ አቁም በለው ዮናታንን። ይሄን ፖለቲካ ስራ ታጠብ፣ ንስሐ ግባ። ይቀልዳል እንዴ? ዝም ስትባል አጉል እንትን አትበል። ብር ባንክ መሰብሰብ፣ መሬት መግዛት፣ ቤት መስራት፣ ምናምን ወጣት ሰብስበ መጠጣት፣ ሽልማት መሰብሰብ፣ ማጫፈር፣ ማስረጃ ማብዛት፣ ቲፎዞ ማብዛት አይደለም ወንጌል። ዮናታን ተጠንቀቅ። ይሄ አካሄድ አያዋጣህም። ህዝቡን እንዳትከፋፍል፣ ወጣቱ እንደገና እርስ በርሱ እንዲጋጭ እንዳታደርግ ተጠንቀቅ። ተመለስ። ይቅርብህ። ጥቅም ያሳወረው አይንህ በኢየሱስ ስም ይከፈት። መንግስትን፣ ሀገርን፣ አካባቢን፣ ህዝብን ለመከፋፈልና ለማዋጋት ባንተ ሰይጣን እንዳይጠቀም ነግር ያለው ዮናታን ቶሎ ንስሐ ግባ። ቆይ እኔ የምላችሁ ሰው ልጅ ከሌለው ሚስት ከሌለው የኑሮ ትርጉም የለውም ማለት ነው። ሚስትና ልጅ ከሌለው መስራት የለበትም። ለልጅና ለሚስት ነው እንዴ የምሰራው? ሚስት እኮ ማለት ሸርሙጣ ማለት ናት። ልጅ ማለት እኮ ስፐርም ማለት ነው። ከሸርሙጣና ከስፐርም ማን ነው የሚበልጠው? ንገሩኝ። ከሁለቱም ምን ይበልጣለሁ እንዴ? የኔ የህይወት ትርጉምና የመስራት ያለ መስራት ትርጉም አይቀይርብኝም። ልጅና ሚስት ትዳር ስለሌለኝ ለምን እንደዚህ ደጋግማችሁ እንደምትጠይቁ አላከማሮን ነው። ቁጭ ብላችሁ አጢኑት፣ ነገሩን አመዛዝኑት፣ አስቡ። በሬ ለምንድነው አጎንብሶ ሳር የሚግጠው? ምን አስጋጠው? ለሱ ነው እንደሚግጠው። የበላውን ሳር እኮ አርዶ ይበሉታል። ጠዋት ተነስቶ እስከ ማታ አጎንብሶ እየሰገደ ምን አስጋጠው ሳር? ንገሩኝ። ምን አስጋጣ? ይበሉሃል። ብትከሳ ይሻልሃል። እስቲ በዩ መጥቶ በማታውቀው ቋንቋ ከተናገረ ወጋው። ፖሊስ ሆኖ ልውሰድ ሲል ቃል ለምድር ለሰማይ ደፋው። እዛው ማንም የለም፣ ካሜራ የለም። ኢትዮጵያ ነው የምትኖረው። ቀጥቅጣችሁ መሳሪያውን ተቀብለህ ሂድ። ማን ያያል? ኖባዲ። እያጠቁ 80 ሺህ እያሰለጠኑ ነው። 80 ሺህ ኦነግ እየሰለጠነ ነው። መሳሪያ ሊሰጠው 80 ሺህ ኢትዮጵያዊ እዚህ አራዳ ልጅ ነኝ አዲስ አበባ ብራው ይውልሲ አትዘጋጅና መጥቶ ከገባ በኋላ እየነገርኩ ነው። በኳስ ነው የምመስል። ኳስ ላይ ትሬኒንግ አድርጎ ለግጥሚያ የተዘጋጀና ቁጭ ብሎ ጫት ሲቅም ዳሌ ሲያይ ሺሻ ቤት ሲሸረሙጥ የሚውል በየመጠጥ ቤት የሚውል ጋይስ ሽንቴን እየሸናው ቪዲዮ ለቅቄላችሁ ነበር። ቲክቶክ ኮሚኒቲ ጋይድላይን ቫዮሌሽን ብሎ እንትኑን ቪዲዮውን አለቀቀላችሁ። ስታዩት ቫዮሌሽን የሚለው ሌላ አይደለም፣ ሽንቴን እየሸናው ነበር ቪዲዮ ለቅ። ጠላቶች ስሙኝ፣ አዳምጡኝ በደንብ። የምትሰማ ከሆነ ስማ። ከዚህ በፊት ተናግራለሁ። አሁንም ጆር ከኢትዮጵያ ይበልጥብናል። ጆር ከኢትዮጵያ በላይ ነው። ሻርሙጣ ኢትዮጵያ ጆሪን ከበላች አገሩና መቀጠለችም ትፈርሳለች። 4 ነጥብ ሰምታችኋል። ምድረ ድቃ 24 ሰዓት በጣም በቂ ጊዜ ነው። ለአንድ ሰከንድ ለአንድ ደቂቃ ግን አልተኛም። 24ቱን ሰዓት ሙሉ ሰራ ነው ሙሉ። ይሄ ምንድነው የማደርገው? የኢትዮጵያን መከላከያ ሰራዊት ሙሉ በሙሉ ዲዞልቭ አደርገዋለሁ።
የክልሎች ልዩ ኃይል የሚባሉትን ጠቅላላ በሙሉ ፋየር አረጋቸዋለሁ። ኦራይት መሳሪያውን እያስቀመጠ ይሄዳል ወደሚሄድበት ቦታ። ኢሚዲየትሊ ከአሜሪካ ጋር ፈራረማለሁ የ59 ዓመት ሊዝ ውል ሙሉ በሙሉ በአሜሪካ ቁጥጥር ስር ኢትዮጵያ እንድትውል አደርጋለሁ። እንዳለ የአሜሪካ ዲፌንስ እንዲገባ አደርጋለሁ። ሙሉ በሙሉ 100% በአሜሪካ አይዲዮሎጂ እንድትገዛ አገሩ አደርጋለሁ። አከተመ። ይሄ ምን ማለት ነው? ኢትዮጵያን ለአሜሪካ እሸጣለሁ ማለት ነው። ኮምፕሊትሊ ኦልራይት። አምስተኛዋ ሳተላይት ስቴት ኢትዮጵያ። አብዩ ዝናብ ይበቃል። በቃ ይበቃል። ወይ በቃል ገዳይ ሰፈሩ ይበቃል። አብዩ ይበቃል። በቃ እናመሰግናለን። ጎበዝ እናመሰግናለን። ይበቃል። ወንዶችዬ አንድ ሚስጥር ልንገራችሁ። ጆሮአችሁን ደቀናችሁ አዳምጡኝ። ልብ በል። ከዚህም ከዛም ያለከው አዳምጡ ወንዶችዬ። ሰላማዊ ሰልፍ ልንወጣባችሁ ነው ሆ ብለን እኛ ሴቶች ባልም ያለው ፍቅረኛም ያለው በድብቅም ያላት በሆዷ ይዛ ልንወጣ ነው። አፍቅሩን ጺማችሁ እስኪላክፍ ድረስ እርግፍግፍ እስኪል ድረስ አፍቅሩን። ፍቅሬ ማማዬ ወለላይ እቴቴ ገተቴ መመየ ይቆይልን ወንዶችዬ ይቆይልን። ጸጉራችሁ ጅራት እስኪያክል ድረስ አፍቅሩን። ጣታችሁ እስኪሾል ድረስ አፍቅሩን። እኛ ለእናንተ በረከቶች ነን፣ እናት ነን፣ ሚስት ነን። አፍቅሩን። አረው አፍቅሩን። ተግባሩን አሳዩን። እኔው ብዙ ሰዎች አሁን ቲክታክ ላይ ተጀምሯል። ጥብስ ነኝ ቲክታክ አሁን በዮኒ ማኛ ለመታወቅ ምንም ቪው የሌላቸው ሰዎች ፈጣሪ ምስክሬ ግቡና ነው እጥብ አድርገውኝ ይልኩልኛል። በውስጥ መስመር ደግሞ ራሳቸው ይልኩልኛል። ዮኒ እስቲ ይሄን ቪዲዮ ይው ብለው ይልኩልኛል። ወስጄ ሰድቤ ፌመስ እንዳደርጋቸው የሚፈልጉ ሰዎች አሉ። I can't do that። ተግባባ። መሸቂያ ላይ ያረጉኝ ሊታወቁ ሊበላ በቄ ተናግሯል። ማኛው አይሰድብህም ታንቀሙት ቡልቅ ነው የሚያደርግ ብሏል። ጅጅክያ አረ ወዲያ ምንድነው አቋምሽ? ዝሆን እኮ መሰልሽ። እንዲህ አለብሽ ቆልቶሻል መሰለኝ። ግጥም አድርጎ ነው የሚቆላኝ። አረ እማዬ ጥሪኝ፣ በቃ ውሃ በላኝ። እድሜሽ እኮ ሄዷል፣ ትራምፕ ላይ ደርሷል፣ በጣም ተተኩሷል። አረ ማስተባበል፣ ባልሽ እኮ ተኛ። ስሙን ንገሪኛ። ተይ አንቺ ጉደኛ። እሱ እኮ ገዳይ ነው፣ ልብሽን የበላው፣ ጸጉርሽን ያሳሳው፣ ከንፈርሽን የጋጠው ዮኒ ማኛ አንበሳው። አልችልም፣ ሴክሲ እኮ ነው። እሱንም አውቃለሁ፣ በጣም አማላይ ነው። እና ምን ልትይ ነው? በጣም ነው የምወደው። አንቺም አበዛሽው፣ አልጠገብሽም ፍቅር፣ አታቂም መግደርደር፣ ዝፈኝለት ይቅር። የዛሬ ከኔ ደር አረ ጉድበል ጎንደር፣ ዮኒዬ ደህና ደር። አንዲት ከእስር ቤት የወጣ የቀልድ ናትና ከድሮ ባለስልጣን ውስጥ ነው አንደኛው እንደ ድሮ መስሎት ዶክተር አብይ ከሀገር አምልጦ መውጣት ስለሚችል ከኤርፖርት እንዳይወጣ ሲል እስር ቤት ያለው ሰው እንዳለ ብሎ ሲስቅበት እጅሬ ለካ ተኝቶ ነው በእንቅልፍ ልቡ ቆርጦ ነው። ዛሬ እኔ መሞቴ ቀን ነበረብኝ። ምክንያቱም የመዳም ልጅ 20 ዓመት ልጅ ነበር። 20 ዓመት ልጁ እኔን ወድሻለሁ አፋቅርሻለሁ በቀልድ በጨዋታም
ከዛ ሴትዮስ ትናድዳለች። አዎ እውነቷን ነው። እኔ ሰራተኛ ነኝ አይደል? እሱ 20 ዓመት ልጅ ሁሌም ወድሻለሁ ይላል። እኔ ግን ምንም አልልም። እሱ ጋር አልስቅም፣ አልጫወትም፣ አልቃልድም። እኔ ስራ ስራ አብሮን እንሰራለን። እኔ ግቢ እየጠረኩ አብሮን ሌላ እንትን መጥቶ ይጠርጋል አብሮን ማለት ነው። እኔ ጋር ልክ እንደሚስት ያድርጎ። ከዛስ ትላንትና ካሜራ አዲስ ካሜራ አምጥታ ገዝታ የቤት ላይ አስቀምጣ እኔና እሱን ትታ ሄደች። ልክ ስትወጣ እኔና እሱ የቤት ቀረን። ከዛ እሱ ልክ እሷ ስትወጣ ከዛ እኔን እጅን ይዞ አንቺ ለምን ትፈራለሽ አለ። እኔ አልፈልግም፣ እኔ እኮ ሰራተኛ እንደሆንኩ ይወቅ፣ አንተ ደደብ አልኩ። ከዛ ሴትዮ አይታ ዛሬስ ተረፍሽ መሞትሽ ቀን ነበረብኝ ብላለች። ስለዚህ ራሳችሁን የኮሮና ቫይረስ ተጠቂ ነኝ በማለት የትራፊክ ፖሊሱን የተማጸነው አሽከርካሪ በቁጥጥር ስር መዋሉን ፖሊስ አስታወቀም። ለምንና እንዴት የሚለውን ቀጣዩ የቴዎድሮስ ግርማ ዝግጅት ያስቃኘናል። ተከታትለን እንመለስ። በተለምዶ ብስራተ ገብርኤል ተብሎ በሚጠራው አካባቢ የሰሌዳ ቁጥሩ ኮድ 3 2493 2 ኦሮ የሆነ ሚኒባስ ተሽከርካሪ ከሚካኤል ወደ ካርል አደባባይ አቅጣጫውን ይዞ እየተጓዘ ባለበት ወቅት የደንብ መተላለፍ ጥፋት ይፈጽማል። በወቅቱ በአካባቢው የነበረ ሞተረኛ የትራፊክ ፖሊስ አሽከርካሪውን እንዲያቆም ይጠይቀዋል። ነገር ግን አሽከርካሪው ፍቃደኛ ሳይሆን ይቀርና ያመልጣል። ሊቆማር ይቻለ ከዛ በሞተር ተከታትዬ ደቡብ አፍሪካ ኤምባሲ ጋር ያስኩት ሲይዘው ቀጥታ ሰላም ታሰጥቼ መንጃ ፍቃድ ስለው መንጃ ፍቃድ አልሰጥም፣ ኮሮና ቫይረስ አለብኝ፣ መንጃ ፍቃድ አልሰጥህም ማለት አለብህ። እሺ አልሐምዱሊላህ ረቢ አዲ ደህና ነኝ። ሰሞን ጁባ ጠፋ እንጂ አለው ኩላ ግን ለስራ ትግሬ ነው ወገስበት ሰምተህ አይደል? ሰምቼ ነበር። ጁባ ጠፋ ሳይ እንደዚህ በሳይ ራሱ ትግሬ ነው የምትመስለው። እኔም ነው ሰሞን አያመጣም እንዴ ጫት ቆጫፋ አቸበናት እኔ ሀገር እዛው ቁጭ ብሎ ያለ በሱካር የለም፣ በለውዝ የለም፣ በወተት የለም፣ በሻይ የለም፣ ሁሉ ነገር በሽበሽ ሆኖ እጂ ትግራይ ብሎ ደግሞ ትግራይ ጅንጋ አይደለም እንዴ? ሀገር ነው የግር ነው። እኔ እኮ ናፈቀ ኢትዮጵያ መመለስ ነው። ምን ታዲያ ኢትዮጵያ ናፍቋል። አረቀዋል ለቀቀ አንተት ተዋክላቸው የሳምንቱ አጋማሽ ጉዴን ይመስላል። ላይክ ሰብስክራይብ ማድረግዎን አይርሱ። ጉድ ቲዩብ